ሰላም ይብዛላችሁ ውድ የክርስቲያን ሳቪላ ተከታታዮች፣ ዛሬ የካታኮምቡ ሰማዕት ክፍል 2ን ይዘንላችሁ ቀርበናል። ይህ ታሪክ የመጀመሪያ ክርስቲያኖች ላይ ይደርስ የነበረው ስደትና መከራ በእውነተኛ ታሪክ ላይ የተመሰረተ በልብ ወለድ መልክ በአማረ ማሞ ተተርጉሞ የቀረበላችሁ ነው። እስከ መጨረሻው ትረካችን አብራችን ቆዩ። የአፒያ አንቲካ ጎዳና። ያዘነ ሰልፈኛ መስለው በአፒያ አንቲካ ጎዳና ግራና ቀኝ የተሰለፉት መቃብሮች የኃያላን አጺም ጠባቂዎች ናቸው። ማርሴሉስ ያለ መዘገየት የታዘዘውን ለመፈጸም ተነሳ። ወታደር ሳያስከትል ምርመራውን ቀጠለ። ከመኮንኖቹ ሰፈር ተነስቶ አፒያ አንቲካ በተባለው ጎዳና በኩል ግራ ቀኙን እየቃኘ የስለላ መልክ ያለውን ሽርሽሩን ጀመረ። ይህ ስመጥር ጎዳና በግራ ቀኙ በማዕረግ በተጠበቁ መቃብሮች የታጠረ ነበር። ከመንገዱ ራቅ ብሎ የሚያማምሩ ቤቶች ተደርድረው ይታያሉ። ከዚህም ራቅ ብሎ የምታየው የባላገሩ ሰፈር ነው። ከከተማይቱ ቅጥር 3 ኪሎ ሜትር ያህል ከሄደ በኋላ ወደ አንድ ክብ ህንፃ ደረሰ። ህንፃው በአራት ማዕዘን መልክ በተቀረጹ ታላላቅ ድንጋዮች እጅግ ውብ በሆነ አኳያን የተሰራ ነበር። ህንፃው ጽኑ ሆኖ የተሰራ በመሆኑ በዘመናት ርዝመት ሳይበገር ግርማውንና ውበቱን ሳይቀንስ ኖሯል። ማርሴሉስም ለጥቂት ጊዜ ቆም ብሎ ወደ ኋላ ተመለከተ። የሮም ከተማ በሩቅ ቆሞ ለሚመለከታት እንግዳ የምታበረክተው ብዙ ውበት ያላቸው ታሪካዊ ቅርሶች አሏት። ከሁሉ ይበልጥ የሚደንቀው ግራና ቀኝ የተሰለፉት መቃብሮች ናቸው። እነዚህ መቃብሮች የሮም ታላላቆች የመኳንንቶቻቸውና የጥንታውያን ጀግኖቿ ማረፊያ ስፍራ ነበሩ። ለመታሰቢያ በተቀረጹላቸው ድንጋዮች ላይ የተጻፉት ቃላት በሕይወታቸው ሳሉ የነበራቸውን ምድራዊ ክብርና ገናናነት ወዳልታወቀውም ሕይወት ሲሻገሩ የነበራቸውን የተስፋ ጭላንጭል ይገልጹ ነበር። እነዚህን መቃብሮች ብዙ ጠቢባን ያጌጧቸውና ትውልድም ፈርሰው እንዳይረሱ የተንከባከባቸው ነበሩ። ማርሴሉስ በዚያ ቆሞ ከመቃብር በታች የዋሉትን የሮምን ኃያላንና ታሪካዊ ስሞች ዝክረ ነገር ሲያሰላስል አንድ ሊቅ እንዲህ ሲል የተናገረው ትዝ አለ። በፓርታ ካፔና በኩል አልፈ የካላቲኑስን፣ የሲፒዮስን፣ የነ ሲርቬልንና የነ ሜቱሊን መቃብሮች ስትመለከት በዚያ ውስጥ ያረፉት ሰዎች ደስተኞች አይደሉም የሚያሰኝ ስሜት ያድርብሃልን? ታላቋ መናገሻ ከወዲም ከወዳም የድንበሯን ቅርንጫፍ እያሰፋች በመሄዷ ከቀድሞው ወሰንነዋ ውጪ የተሰሩት የመኖሪያ ቤቶች ብዙ ነበሩ። ከዚህ የተነሳ የከተማይቱ ወሰን የት እንደሚያልቅና የገጠሩ ድንበር የት እንደሚጀምር ለማወቅ አስቸጋሪ ነበር። ከሩቅ የሚተመው የከተማይቱ ድምፅ ተሰማው። ከወዲህ ወዲያ የሚርመሰመሱት ሰረገሎች ታዩት። የሕዝቡ ኮቴ ጆሮውን ጎበኘው። ሐውልቶችና መቅደሶች፣ የሚያንጸባርቀው ቤተ መንግስት፣ አያለ ጉልላቶችና ታሪካዊ አምዶች ስፍራ ስፍራቸውን ይዘው አየ። ከዚህ ሁሉ ከፍ ብሎ የካፒቶልን ኮረብታ፣ የጁፒተርን መቅደስ እንደ ዘውድ ቆንጮው ላይ ደፍቶ ይታይ ነበር። ዳሩ ግን ውብ ከሆነችውና የሕይወት ምልክት ከምታይባት የሕያዋን መኖሪያ ከሆነችው መዲና ይልቅ የዝምታው ግርማ የሚያሸብረው የሙታን ሰፈር ያስደንቅ ነበር። ማርሴሉስ በቆመበት ምድር ዙሪያ ዘመናት ያፈሩት የሮም መሐንዲሶች የሥራ ውጤት በግራም በቀኝም ተሰልፈው ነበር። የሮም ኃያላን ሐውልቶች የብዙ ዘመናት ግርማቸውን እንደተጎናጸፉ ቆመዋል። የሮም ጀግኖቿ የጠቢባኗ የዝናዋና የብልጽግናዋ ዜና በእነዚህ ሐውልቶች ላይ ተቀርጾ ሲነበብ የብዙ ዘመን ትዝታን ይቀሰቅስ ነበር። በዘመኑ የነበረው አረማዊ ሃይማኖት ዱካ በታሪክ ጎዳና ላይ በግልጽ ይታይ ነበር። ይህም ሃይማኖት በሜዳዊ ስርዓቱ በውበትና በክብር ያጌጠ
ቢሆንም ለአማኞቹ መንፈሳዊ ቅርስ ሊያተርፍ አልቻለም። በሞቱት መታሰቢያ ድንጋዮች ላይ የሚነበቡት ጽሑፎች የእምነትን ነገር ፈጽመው አያነሱም። ሟቾቹም ስጋዊ ኑሮንና የሕይወትን ደስታ የተቋደሱ መሆናቸውን ከመግለጽ ሌላ ከሞት በኋላ ስላለው ሕይወት የነበራቸውን ተስፋ የሚጠቁም አልነበረም። ማርሴሉስ በዚያ በመቃብሮቹ ሰልፍ መካከል ቆሞ ከሀሳቡ ጋር ስወጣና ስወርድ እንደገና የሊቁ ቃል ትዝ አለው። እዚህ ውስጥ ያረፉት ሰዎች ደስተኞች አይደሉም የሚል ስሜት ያድርብሃል? እነዚህ እያደንኩ እንዲይዛቸው የታዘዝኩት ክርስቲያኖች በጠቅላላው የፍልስፍና ትምህርቶች ውስጥ የማይገኘውን ምስጢር የደረሱበት ይመስለኛል። የሞትን ፍርሃት ከማሸነፋቸውም ሌላ በደስታ መሞትን ያውቃሉ። በዕድሜ ላነሱትም ሆነ በጉልበት ለደከሙት ይህን የመሰለ ብርታት የሚሰጣቸው ምን ይሆን? የመዝሙራቸው ትርጉምስ ምንድን ነው? የኔ ሃይማኖት በሕይወቴ እስካለው ድረስ ተደሳች ያደርገኛል። የእነርሱን ግን ሞትን በጀግንነትና በመዝሙር እንዲጋፈጡ ይረዳቸዋል። ማርሴሉስ እዛ በቆመበት ሆኖ በእነዚህ ሐሳቦች ይንገላታ ጀመር። እነዚህን ክርስቲያኖች እንዴት ያለ አኳያን ፈልጎ ያገኛቸው? ብዙ ሰዎች በአጠገቡ ይወጡ ይወርዱ ነበር። የእርዳታ እጃቸውን ሊያቀብሉት የሚችሉ በመካከላቸው ያሉ አልመሰላም። ታላላቅ ሕንፃዎች፣ ቅርሶች፣ መቃብሮችና መቅደሶች ከበውት ነበር። ወደ አሰበበት ካታኮምብ ወደ ተባሉት ዋሻዎች የሚያደርስ ምልክት ምንም ሳይታየው ቀረ። በመጨረሻ የሚያደርገው ነገር ጥፍት አለበት። ጎዳናውን ተከትሎ ግራና ቀኝ የሚያያቸውን ቤቶች እየቃኘ በአጠገቡ የሚያልፉትን ሰዎች እየመረመረ ጉዞውን በዝግታ ቀጠለ። ዳሩ ግን ያለፈባቸው ስፍራዎችም ሆነ ያያቸው ሰዎች እርሱ ሊደርስበት ከሚፈልገው ስፍራ ጋር ምንም ግንኙነት ያላቸው መስለው አልታዩትም። ፀሐይ ተዘቀዘቀች። ቀኑም እየመሸ ሄደ። የማርሴሉስም ፍለጋ ምንም ፍሬ ሳያፈራ ቀረ። ካታኮምብ የተባለው ዋሻ ብዙ መግቢያዎች እንዳሉት በማስታወስ ተስፋ ሳይቆርጥ ፀሐይዋ እስክትጠልቅ ድረስ ፍለጋውን ለመቀጠል ወሰነ። ማርሴሉስ ብዙ ጊዜ ወጣ ወረደ። በአካባቢው የሚገኙትን አቅጣጫዎች ሁሉ አዳረሰ። በአንዱ መንገድ ብዙ ጊዜ ተመላለሰበት። ፀሐይዋ የአድማሱን ዘርፍ ነካች። ለዓይን ሊጨልም ሆነ። የማርሴሉስም ድካም በመጨረሻው የተፈለገበትን ፍሬ አበረከተ። አንድ ልጅ አስከትሎ የሚሄድ አንድ ሰውዬ ውልብ ሲል ታየው። ሰውየው የለበሰው ልብስ ድሪቶ ከመሆኑም በላይ የአፈርና የአሸዋ ምልክት ይታይበት ነበር። ፊቱ ብዙ ጊዜ በእስር ቤት ውስጥ እንደከረመ ሰው ፊት የገረጣ ነበር። ሁኔታው ሁሉ የወጣቱን መኮንን ጥርጣሬ ቀሰቀሰበት። ማርሴሉስ ወደ ሰውየው ጠጋለና እጁን ከትከሻው ላይ ጣል አድርጎ አሸዋ ቆፋሪ ነህ? በል ተከተለኝ አለው። ሰውየው ቀና ብሎ ቢያይ የሚያነጋግረው በማዕረግ ልብስ የተዘናከተ መኮንን መሆኑን ተረዳ። አስተያየቱ አስፈራው። ከእጁም አምልጦ ተፈተለከ። ወዲያው የገባበት ጠፋ። ማርሴሉስ ልከተለው ቢል ፍለጋው ጠፋበት። ዳሩ ግን ማርሴሉስ ባዶ እጁን አልቀረም። ሰውየውን ተከትሎት የነበረውን ልጅ በላንተ ተከተለኝ አለው። ልጁን የማርሴሉስ አንጀት ቦጭ ቦጭ እስኪል ድረስ በእግሩ ላይ ድፍት ብሎ ልመናውን አወረደው። ለእናቴ ስትል ማሪኝ፣ እኔን ይዘ የሄድክ እንደሆነ ሐዘኑ ይገላታል። አይዞ ምንም አላረግህም። እንደዚህ ብሎ ከወጪ ወራጅ ራቅ ለማለት ልጁን እንደያዘ ከመንገድ ወጣ አለ። ማርሴሉስም በል እንግዲህ እውነቷን አውጣ፣ ማን ትባላለህ ሲል ጥያቄዋን ጀመረ። ልጁም ስሜ ፖሊዮ ነው ሲል መልስ ሰጠ። የት ትኖራለህ? ሮም። እዚህ ምን ትሰራለህ? ተልኬ ነው የመጣሁት። አብሮ የነበረው ሰውዬ ማን ይባላል? አሸዋ ቆፋሪ ነው። ከእርሱ ጋር ምን ታደርግ ነበረ? ዕቃ ተሸክሞልኝ ነበር። ዕቃ ውስጥ ምን ነበረ?
የሚበላ ነገር ለማን ነበር የምትወስደው? እዚህ ሰፈር ለሚኖር አንድ ችግረኛ። የት ነው የምኖረው? እዚህ ቅርብ ነው። ስም አንተ ልጅ፣ እውነቷን እንድታወጣ ፈልጋለሁ። ካታኮምብ ስለተባለው ስፍራ የምታውቀው ነገር አለ? ሰዎች ሲያወሩ ብቻ ነው የሰማሁት። እዚያ ውስጥ ገብተህ ታውቃለህ? አሁን ጥቂቶቹ ውስጥ። እዚያ ከሚኖሩ ሰዎች መካከል የምታውቃቸው አሉ? አንዳንድ የማውቃቸው ሰዎች እዛ ይኖራሉ። አሸዋ የሚያወጡ ናቸው። ከሰውየው ጋር ወደዚያ ነበረ የምትሄደው? ልጁም አይኖቹን እያቁለጨለጨ እኔ እዛ ውስጥ ምን ስራ አለኝ አለ። ስራስ ነበረ። ከሰውየው ጋር ወደ ካታኮምቡ መሄድ ነበር። ወደዚያ እንዳይደረስ በሕግ የተከለከለበት ስፍራ ምን አደርግ ሄዳለሁ? ማርሴሉስም በል እንግዲህ እንደምታየው ቀኑ መሽቷል። እዚያ ማዶ ወዳለው መቅደስ ሄጄ ጸሎት አደርሳለሁና ተከተለኝ አለው። ልጁም ጥቂት ካመነታ በኋላ ቸኩያለሁ አለ። ከእንግዲህ ወዲያ እስረኛዬ ነህ፣ እኔ ደግሞ ጸሎቴን ላስተጓጉል አልችልም። ይልቁንም ተከተለኝና ጸሎቴን ሳደርስ ትረዳኛለህ። ልጁም በድፍረት አላደርገውም አለ። ለምን? ክርስቲያን ነኝ። ክርስቲያን መሆንን ሳትነግረኝ አውቄያለሁ። በካታኮምቡ ውስጥ ዘመዶች አሉክ። ተልከ የነበረውም ወደዚያ ነበር። ችግረኛ ሰው የምትላቸው በዚህ ውስጥ የሚኖሩትን ክርስቲያኖች ነው የምትወስደው። ስንቅም ለነርሱ ነበር። ልጁም ራሱን ወደ ምድር አቀርቅሮ አንዲት ቃል አልተነፍስ አለ። አሁን የካታኮምቡን መግቢያ እንድታሳየኝ እፈልጋለሁ። እባክህን ጌታዬ፣ እንዲያው ምህረት አድርግልኝ እንጂ ወደዚያ እንድወስድ አትጠይቀኝ። ወዳጆቼ አሳልፌ ለመስጠት አልችልም። ከብዙዎቹ መግቢያዎች መካከል አንዱን ማሳየት ወዳጆችን አሳልፎ እንደ መስጠት ሊቆጥርብህ አይችልም። እንዲያው ለመሆኑ ዘበኞቻችን መግቢያ መውጫውን የማያውቁት ይመስላል? ልጁም ጥቂት ጊዜ ካሰበ በኋላ መርቶ ሊወስደው ያለውን ፈቃደኝነት ገለጸ። ማርሴሉስም እጁን ይዞ ተከተለው። ልጁ አፒያ አንትካ የተባለውን ጎዳና አቋርጦ ወደ ቀኝ ከታጠፈ በኋላ አንድ ደሳሳ ቤት ውስጥ ይዞት ገባ። ወደ ምድሩ ቤት ውስጥ ከገቡ በኋላ አንድ በር ከፍቶ በእጁ እያበለከተ ይኸውልህ አለው። ማርሴሉስም በትዕዛዝ መልክ ወደ ዋሻ ውስጥ ለመግባት ፈልጋለሁ አለው። እንዴት አድርገህ ብቻን ለመግባት ትደፍራለህ? ክርስቲያኖች የሰውን ነፍስ አናጥፋም ይላሉ። እንዲህ ከሆነ ምን የሚያስፈራኝ ነገር አለ? ዝም ብለህ ምራኝ። ለመብራት የሚሆን ችቦ የለኝም። መብራት እኔ ያለኝ። ዝም ብለህ ምራ። አልችልም። እምቢ ማለቴ ነው? ልጁም አዎን እምቢ ማለቴ ነው። ዘመዶቼና ወዳጆች ያሉት እዚያ ውስጥ ነው። አንተን መርቼ እዛ ከማድረስ የሞት ሞት ብሞት ይሻለኛል አለ። ለመሆኑ ደፋር ነህ? ሞት ምን እንደሆነ አታውቅም ይሆናል። ሞት ምን እንደሆነ የማውቅ እኔ ነኝ። ለመሆኑ ክርስቲያን የሆነ ሞትን የሚፈራ ይመስልሃል? ብዙዎች ወዳጆቼ በጭንቀት ስሞቱ አይቻለሁ። ሲቀበሩም በቀብራቸው ላይ ተገኝቻለሁ። ፍጹም ወደዚያ ስፍራ አልመራህም። ብትፈልግ እስር ቤት ውሰደኝ። ወደ እስር ቤት የወሰድኩ እንደሆነ ዘመዶች ምን ይላሉ? ለመሆኑ እናት አለ? ልጁም የእናቱ ነገር ስነሳ ጊዜ ስቅስቅ ብሎ አለቀሰ። በለቅሶ የእናትህን መኖር ተረድቻለሁ። ከእናትህ ጋር እንድትገናኝ ምራና ውሰደኝ። አሳልፌ ለመስጠት በፍጹም አልችልም። ቀድሜ መሞት ይሻለኛል። ውሰድና የፈለግከውን አድርገኝ። ማርሴሉስም ክፉ ነገር ባስብ ኖሮ ብቻዬን የምመጣ ይመስልሃል? አለው። የቄሳር መኮንን የተጠሉትን ክርስቲያኖች ሊያጠፋ እንጂ ሌላ ምን ሊያደርግ ይመጣል? ስማ አንተ ልጅ፣ እኔ የመጣሁት ክፉ ነገር አስቤ አይደለም። መርተ ክርስቲያኖች ያሉበት ዘንድ ብታደርሰኝ ክፉ ነገር እንደማላደርስባቸው እምልሃለሁ። እዛ ከገባው በኋላ የእነርሱ እስረኛ ነኝ ማለት ነው። የፈለጉትን ነገር ሊያደርሱብኝ ይችላሉ። አሳልፌ አልሰጣቸውም ብለህ ትምላለህ? ዘላለማዊ የሆኑት የቄሳር አማልክት ያጥፉኝ ሲል ማርሴሉስ መሐላውን ደረደረ።
እንግዲያው በጸጥታ ተከተለኝ፣ መብራትም አያስፈልገንም። ልጁም ማርሴሉስን ከኋላው አስከትሎ ዋሻ ውስጥ ጥልቅ አለ። ካታኮምቡ ውስጥ ጉዞአቸው ድቅድቅ ካለው ጨለማ ውስጥ አደረሳቸው። መተላለፊያው መንገድ እየሰፋ ሄደ። በመጨረሻም አዘቅዝቆ ወደሚያወርድ አንድ ደረጃ ደረሱ። ማርሴሉስም የልጁን ጨርቅ የሙጥኝ ብሎ እንደያዘ ተከተለው። ስፍራው ፍርሃትን የሚቀሰቅስ ነበር። ማርሴሉስም በገዛ ፍቃዱ መሰሎቹ የሮም ባለስልጣኖች በምድር ገጽ ላይ እንዳኖሩ አባረው አሰቃቂ ወደ ሆነው የምድር ማህፀን ውስጥ እንዲገቡ ወዳደረጓቸው ሰዎች ይገሰግስ ነበር። እነዚህም ሰዎች ማርሴሉስን የሚቆጥሩት እንዳጥፊያቸው መሆኑ ጥርጥር አልነበረውም። ዳሩ ግን የእነዚህን ሰዎች ደግነትና ትህትና ከሩቅ የተመለከተ በመሆኑ ክፉ ነገር ይደርስብኛል የሚል ስጋት አላደረበትም። በዚያ ዓይን ቢወጋ በማይታይበት ጨለማ ውስጥ ዘወርዋሪነቱ ራስ በሚያዞረው መንገድ ይመራው የነበረው ወጣት ልጅ እንኳን የፈለገውን ጉዳት ሊያደርስበት ይችል ነበር። ይህም ስሜት አላሰጋውም። ማርሴሉስን እስከዚህ ድረስ ገፋፍቶ ያደረሰው የክርስቲያኖችን ምስጢር በበለጠ የማወቅ ጉጉቱ ነበር። ቀደም ብሎ በመሐላው እንደገለጸውም ሁሉ ይህንን ጉብኝቱን ክርስቲያኖችን ለማጥፊያ መሳሪያ ሊያደርገው በፍጹም አላሰበም። ጥቂት ጊዜ ተሽቆልቁለው ከወረዱ በኋላ የሚረግጡት መንገድ እየቀና መሄድ ጀመረ። ወዲያውም የምድጃው እሳት ጭልጭል እያለ ወደሚነድበት በብረት መስኪያ ወደ ተዘጋ አንድ ክፍል ደረሱ። የልጁ የዚያን ዘወርዋራ ስፍራ ማወቅ በጣም የሚያስደንቅ ነበር። ልጁም እየደረሰበት ክፍል ውስጥ ገብቶ ወለሉ ላይ ካሉት ችቦዎች አንዱን አበራና ጉዟቸውን ቀጠሉ። የመቃብር ስፍራ ከሌሎች ስፍራዎች ሁሉ የተለየ ስሜት አለው። የቦታው መክበድ ወይም የአፈሩ ሽታ ብቻ ሳይሆን ለስፍራው አስፈሪ የሆነ ግርማ የሚሰጠው ይህ ነው የማይባል ነገር አለው። በሰዎች አእምሮና አካል ላይ የሚያርፈው ምናልባት የሟቾቹ ጥላ ይሆን? በካታኮምቡ ውስጥ ሲገቡ የሚሰማው ስሜት ይህን የመሰለ ነው። የስፍራው ቅዝቃዜና እርጥበት በቀጥታ ከሞት ዓለም የመጣ ይመስላል። እዚያ ውስጥ የገባ ሁሉ ምስጢራዊ የሆነው የሞት ኃይል ምን ያህል እንደሚዘገንን ሳይሰማው አይወጣም። ወጣቱ ፖሊዮ መንገዱን በመምራት ማርሴሉስን በመከተል ጉዟቸውን ቀጠሉ። እዚያ አሰቃቂ የሆነ ስፍራ ውስጥ የፀሐይ ጮራ ወይም የቀን ብርሃን ገብቶበት አያውቅ። ከዚህ የተነሳ ጨለማው የሚጋፋና ለመዳሰስ እንኳን የሚቻል ይመስላል። የችቦው ጭላንጭል ከጥቂት እርምጃዎች በላይ ጨለማውን ሊያስወግደው አይችልም ነበር። ይከተሉት የነበረው መንገድ በጣም ዘወርዋራና ብዙ ቅርንጫፍ መንገዶች ያሉት ነበር። ፖሊዮም ድንገት ቆም አለና ለማርሴሉስ አንድ ጎድጓዳ ስፍራ አሳየው። እርሱም ጎንበስ ብሎ ቢመለከት መጨረሻው የማይታይ አዘቅ መስሎ ታየው። ወዴት የሚያደርስ ነው? ወደ ታች። ከሄድንባቸው ሌላ ወደ ታች የሚያወርዱ መንገዶች አሉ? ብዙዎች አሉ። አንድ ጊዜ እነዚህኑ መንገዶች ይዤ እስከ 3 ፎቆች ወደ ታች ወርጃለሁ። አሸዋ ቆፋሪዎቹማ በጣም ወደ ታች እንወርዳለን ይላሉ። የመንገዱ ዘወርዋራነት እየባሰበት ሄደ። ማርሴሉስም ግራ ገባው። ጉዟቸውን ከጀመሩ አንስቶ የሄደበት ርቀት 1 ወይም 10 ኪሎ ሜትር መሆኑን ልለይ አይችልም ነበር። እያደር ግን የተጨነቀው ሐሳቡ እየሰከነ መሄድ ጀመረ። ግራ የገባው አእምሮ በሌሎች ነገሮች ተጠመደ። በሚያልፉባቸው ስፍራዎች ግራና ቀኝ እየተዘዋወረ ምርመራውን ቀጠለ። በዋሻዎቹ ግራና ቀኝ ባሉት ግድግዳዎች ውስጥ ተፈልፍለው እንደ መደብ የተሰሩ ብዙ ስፍራዎች ይታዩ ነበር። እያንዳንዱ መደብ አጠገብ ጽሑፍ ያለበት ትንሽ ሰሌዳ ተሰቅሏል። በሰሌዳዎቹ ላይ የተቀረጹ ጽሑፎች
ስፍራዎቹ የክርስቲያኖች መቃብሮች መሆናቸውን ይገልጹ ነበር። ማርሰሉስም ቆም ብሎ ጽሑፎቹን ለማንበብ ጊዜ ያጠረው ቢሆንም በሚያልፉበት ጊዜ ዓይኖቹ እንዲህ በሚሉት ቃላት ላይ ያርፉ ነበር። ሃኖሪያ በሰላም አረፈች፣ ፋውስታ በሰላም። ባያቸው ሰሌዳዎች ላይ ሁሉ ሰላም የተባለው ቃል ተቀርጾበት ተመለከተ። ይህን በመሰለው አሰቃቂ ስፍራ ውስጥ ሆነው ሞትን ከመናቅ የማይመለሱት እነዚህ ክርስቲያኖች እንዴት የሚያስገርሙ ሰዎች ናቸው! ዓይኖቹ ስፍራውን እየተላመዱት ሄዱ። የመንገዱ ግራና ቀኝ መጥበብ ጀመረ። የዋሻው ጣሪያ ራሳቸውን ነካ። በመጨረሻም አጎንብሰው በዝግታ መሄድ ግድ ሆነባቸው። የዋሻ ግድግዳ የመጀመሪያዎቹ አሸዋ አውጪዎች እንደቆፈሩት የተተወ ወጣ ገብ ነበር። በምድር ውስጥ ሊበቅሉ የሚችሉ እጽዋቶች መሬቱን ከማልበሳቸው የተነሳ ለስፍራው ልዩ የሆነ ቅዝቃዜና እርጥበት ሰጥተውታል። ከችቦው የሚወጣ ጢስ አነስተኛ ከሆነው አየር ጋር ሲቀላቀል ሳምባዎችን እፍን ያደርግ ነበር። ከ100 በላይ የሆኑ ዘወርዋራ መንገዶችን አለፉ። አያሌዎቹ ቅርንጫፍ መንገዶች ወደ አቅጣጫው ሲሰራጩ ይታይ ነበር። ማርሰሉስ የመንገዱን ውስብስብነት በመረዳቱ ማምለጫ በሌለው አኳያ ከላይኛው ዓለም የተለየ መሆኑን ተረዳ። ነፍሱ በዚያ ወጣት ልጅ እጅ ውስጥ መሆኗን ተገነዘበ። ለመሆኑ እዚህ ውስጥ ከገቡ በኋላ መንገዳቸውን የሚስቱ አሉ? አዎን፣ ብዙዎች ይስታሉ። መጨረሻቸውስ ምን ይሆናል? አንዳንድ ጊዜ የሚያውቁት ሰው እስኪያገኙ ድረስ ዝም ብለው ይዞራሉ። አንዳንድ ጊዜ የደረሱበት ሳይታወቅ ጠፍተው ይቀራሉ። በአሁኑ ጊዜ አብዛኞቻችን መንገዱን ደህና አድርገን ስለምናውቀው ልንሳሳት አንችልም። መንገዱ ቢጠፋብንም ዞረን ወደ አንድ ምልክት ወዳለው ስፍራ ለመድረስ እንችላለን። ማርሰሉስን የታናናሽ መቃብሮች በብዛት መታየት በጣም አስደነቀው። የሕፃናት መቃብሮች መሆናቸውንም ከፖሊዮ ጠይቆ ተረዳ። ይህም አንድ ልዩ የሆነ ስሜት ፈጠረበት። ሕፃናት ንጹሖቹ ምን ክፉ ነገር ሊሰሩ የማይችሉት እዚህ ምን ያደርጉ ገቡ? መቃብራቸው ላይ የፀሐይ ጮራ በሚያርፍበትና አበባዎች በሚፈኩበት ስፍራ ምን ነው ቢቀበሩ? የቡቃያነት ዘመናቸውን ያሳለፉት በእነዚህ በጨለመባቸው መንገዶች ውስጥ ወዲህ ወዲያ በማለት ይሆን? ስደትና መከራን በመሸሽ ወዲህ የገቡትን ሰዎች መከራ ተካፋይ ሆነው ይሆን? ዕድሜያቸው በለጋነቱ እንዲቀጭ ነውር የሌለው መንፈሳቸው ከስጋቸው እንዲለይ ያደረገው የዚህ አሰቃቂ ስፍራ መርዘኛ አየር ይሆን? ማርሰሉስ ጉዞአችንን ከጀመርን ብዙ ጊዜ ሆኖናል። ልንደርስ ነው? ፖሊዮ አዎን፣ እንዲህ ምንም አልቀረም። ማርሰሉስም ክርስቲያኖችን ከእንደዚህ ያለው ስፍራ ውስጥ አድኖ ለመያዝ መሞከር ድካምን ብቻ የሚያተርፍ ከንቱ ልፋት መሆኑን ተረዳ። አንድ የጦር ሰራዊት ቢገባበት ክርስቲያኖች ያሉበት አቅራቢያ እንኳን ለመድረስ አይችልም። ከመንገዱ ርዝመትና ከዘወርዋርነቱ የተነሳ የገቡት ሁሉ ዕድሜያቸውን እንደሚፈጁት የታወቀ ነው። ማርሰሉስ በድንገት ከሩቅ ድምፅ ሰማ። ድምፁም ይህ ነው የማይባል ዜማ ያለው ነበር። ከፊታቸው የተዘረጋውን ረጅም መንገድ አቋርጠው ሰማያዊ በሆነ ስልቱ ንቁ የሆነውን ጆሮውን ጎበኘው። ጉዞአቸውንም እንደቀጠሉ የብርሃን ጮራውን በጨለማ ውስጥ እንጥቅጥቅ ሲያደርግ ይታያቸው ነበር። ድምፁ እየቀረበ ሄደ። አንዳንድ ጊዜ የዘማሪዎችን ዜማ፣ አንዳንድ ጊዜ ደግሞ የጸሎተኞችን ልመና ይመስል ነበር። አንድ መታጠፊያ መንገድ ላይ ደረሱ። ግሩም የሆነ ትርኢት ፊታቸው ላይ ድቅን አለ። ፖሊዮም ማርሰሉስን ቁም ብሎ አዘዘውና የያዘውን ችቦ አጠፋ። ማርሰሉስም በመታዘዝ ካለበት ቆሞ ከፊቱ ያለውን ነገር በመገረም ትክ ብሎ ይመለከት ጀመር። ማርሰሉስን የታየው አንድ በጣም አነስተኛ ክፍል ነበር። በክፍሉም ውስጥ
ከሕፃናትና ከሴቶች ጋር 100 የሚሆኑ ሰዎች በመጣበብ ተቀምጠው ነበር። በክፍሉም በአንደኛው ማዕዘን አንድ ጠረጴዛ ይታያል። ከጠረጴዛው በስተኋላ አንድ በዕድሜ ገፋ ያለ ሰው ቆሞ ነበር። እርሱም የስብሰባው መሪ ይመስላል። በስፍራው ውስጥ ጭል የሚል የጧፍ ብርሃን ይታይበታል። ይህም አነስተኛ የብርሃን ጭላንጭል ለተሰበሰቡት ሰዎች አስፈሪ የሆነ መልክ ሰጥተዋቸዋል። ጠቅላላው የሰዎቹ መልክ ማርሰሉስ የተገኘውን አሸዋ ቆፋሪ የመሰለ በስጋት የገረጣና የከሳ ነበር። ዳሩ ግን በዚያ ተሰብስበው ስታዩ ምንም የሐዘን የጭንቀትና የተስፋ መቁረጥ ምልክት በገጻቸው ላይ አይታይባቸውም። ወደ ላይ ያሸቀበው አስተያየታቸው ተስፋን፣ ደስታንና ድል አድራጊነትን ያበስር ነበር። ማርሰሉስ ባየው ሁሉ ልቡ ተነካ። ከዚህ ቀደም በመጠኑ ላየውና ለሰማው ከእርሱ ስውር ለሆነው የክርስቲያኖች ጀግንነት ተስፋና ሰላም ማረጋገጫውን አገኘ። ማርሰሉስ በቆመበት ስፍራ ሆኖ ሲያዳምጥ በስብሰባው ላይ የነበሩት በህብረት የሚከተሉትን ቃላት ሲያዘሙ ሰማ። ሁሉን የምትገዛ ጌታ አምላክ ሆይ፣ ሥራ ታላቅና ድንቅ ነው። የአሕዛብ ንጉሥ ሆይ፣ መንገድህ ጻድቅና እውነተኛ ነው። ጌታ ሆይ፣ የማይፈራና ስምህን የማያከብር ማን ነው? አንተ ብቻ ቅዱስ ነህና የጽድቅህም ሥራ ስለተገለጠ አሕዛብ ሁሉ ይመጣሉ፣ በፊትህም ይሰግዳሉ። ከመዝሙሩ በኋላ ለጥቂት ጊዜ ጸጥታ ሆነ። የስብሰባው መሪ ተነስቶ ከአንድ ጥቂት ብራና አነበበ። የንባቡ ቃላት ለማርሰሉስ ፍጹም እንግዳ ነገር ሆነበት። በንባቡ የተሰማው ቃል ስለ ነፍስ ሕያውነትና ከሞት በኋላ ስላለው ዘላለማዊ ሕይወት የሚያስረዳ ነበር። በስብሰባው ላይ የነበሩት የሚነበበው ቃል ግሩም በሆነ እርጋታ ያዳምጡ ነበር። የስብሰባው መሪ ባነበበው ቃል ምክንያት የተሰማውን ደስታ ከልብ ገለጠ። ተሰብሳቢዎቹም አሜን በማለት የደስታውና የተስፋው ተካፋዮች መሆናቸውን አሰሙ። ምንም እንኳን ማርሰሉስ የተነበቡትን ቃላት ምስጢር ለመረዳት ባይችልም ስሜቱን ልቡን ነካው። ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳትህ የታለ? የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠው ለእግዚአብሔር ምስጋና ይሁን። እነዚህ ቃላት አዳዲስ የሆኑ ሐሳቦች የያዘ አንድ አዲስ ዓለም ከፈቱለት። ኃጢአት፣ ሞትና ክርስቶስ የተባሉት ቃላት በመንቃት ላይ የነበረችውን ነፍሱን በሐሳብ እንድትባክን አደረጓት። የክርስቲያኖችን ምስጢር ለማወቅ የነበረው ፍላጎት እየተጋጋለ መሄዱን ቀጠለ። የስብሰባው መሪ ፊቱን ወደ ሰማይ አቅንቶ እጆቹን ዘርግቶ ከልብ የሆነ ጸሎት አደረሰ። ሁሉን ቻይ ለሆነውና ለማይታየው አምላክ ኃጢአቱንና ጉስቁልናውን አስታወቀ። በክርስቶስ ምክንያት ስለተገኘው የኃጢአት ስርየት ምስጋናውን አቀረበ። መንፈስ ቅዱስ የማኅበሩን አባሎች ሁሉ እንዲቀድስ ልመናውን አሰማ። ጭንቀታቸው በመዘርዘር ከችግራቸው የሚወጡበት ረድኤት እንዲደርስላቸው በሕይወት ሳሉ በእምነት እንዲራመዱና የሞታቸውን ጊዜ ሲደርስ እንዲጸኑ በኢየሱስ ስም ምክንያት ወደ መንግሥተ ሰማያት የሚገቡት ምዕመናን ቁጥር እየበዛ እንዲሄድ ያለውን የጋለ ምኞት አስታወቀ። ቀጥሎም የሚከተሉት ቃላት ተዘመሩ። እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ። እግዚአብሔርም አምላክም ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባዎችን ሁሉ ከዓይኖቻቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም። ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም። የቀደመው ሥርዓት አልፏልና በረከትና ክብር ጥበብም
ምስጋና፣ ውዳሴም፣ ኃይልም ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን፣ አሜን። በስብሰባው ላይ የነበሩት ሰዎች መበታተን ጀመሩ። ወዲያው ፖሊዮ ማርሰሉስን አስከትሎ ከስብሰባው ክፍል ውስጥ ገባ። የሚያንጸባርቀውን የመኮንን ልብሱን በማየታቸው በስብሰባው ላይ የነበሩት ሁሉ ከልክ ያለፈ ደነገጡ። በየስርቻው ውስጥ ገብተው ለማምለጥ ሲሞክሩ ማርሰሉስ ከፍ ባለ ድምፅ እንዲህ አላቸው፣ ክርስቲያኖች ሆይ አትፍሩ፣ እኔ የመጣሁት ብቻዬን ነው። አሁን የሚገኘውም እጃችሁ ውስጥ ነው። ይህን ቃል በመስማታቸው ረጋ እንደማለት ብለው አተኩረው ይመለከቱት ጀመር። የስብሰባው መሪ ወደ ማርሰሉስ ጠጋ ብሎ በሚገባ ተመለከተው። ማን ትባላለህ? በምድር ላይ ማረፊያ እንዲሆነን ይህ ስፍራ ቢቀረን ከዚህም ልታጠፋን መጣ? ክፉ ነገር ያደርግብናል ብላችሁ አትጠርጥሩኝ። እንደምታዩኝ የመጣሁት አንድ ራሴን ነው። በእጃችሁ ውስጥ ገብቻለሁ። እንደፈቀዳችሁ ልታደርጉኝ ትችላላችሁ። የቄሳር መኮንን ከኛ የሚፈልገው ምን ነገር አለ? ወንጀለኛ ነህ? ከአንድ ቦታ አምልጠ ነው የመጣ? የተከተለ ሰው አለ? ሕይወትህ በአደጋ ውስጥ ነው? አይደለም። እኔ አንድ ታላቅ ስልጣን ያለኝ የቄሳር መኮንን ነኝ። እድሜን በሙሉ እውነትን በመፈለግ ላይ እገኛለሁ። ክርስቲያን ስለምትባሉት ሰዎች ብዙ ነገር ሰምቻለሁ። ጊዜ የስደት በመሆኑ በሮም ውስጥ ከናንተ ወገኖች ጋር ተገኝቶ መነጋገር በጣም አዳጋች ሆኖ አገኘሁት። ሽማግሌው ተሰብስበው የነበሩትን ክርስቲያኖች ወደ የቦታቸው እንዲሄዱ አመለከታቸው። በተረጋጋ መንፈስ ሁሉም ወደ ስፍራቸው ተሰራጩ። ሽማግሌው ከአዲሱ እንግዳ ጋር ንግግሩን በመቀጠል ላይ ሳለ አንዲት ፊቷ የገረጣ ሴት ወደ ፖሊዮ መታ እጁን ለቀም ማደረገችው። ምን ነው እስካሁን ቆየ ልጄ? ይሄ መኮንን ነው ይዞ ያዘገየ? ይሄ መኮንን ነው ይዞ ያዘገየኝ። እንኳን ደህና መጣልኝ ብቻ። ለመሆኑ እርሱ ማን ነው? ደህና ሰው ሳይሆን አይቀርም። ምስጢሩንም ሁሉ ሲነግረን አልሰማሽም? ሽማግሌውም ሴትየዋን ሌሲሊያ እስቲ ጥቂት ጊዜ እዚህ ቆዩ አላት። ሴቲቱም ከጥቂቶቹ ሰዎች ጋር መሪያቸው አጠገብ ቆመች። አኖሪዮስም ንግግሩን በመቀጠል ማርሰሉስን እንዲህ አለው፣ ስሜ አኖሪዮስ ይባላል። የክርስቶስን ቤተ ክርስቲያን በሽምግልና ሥራ አገለግላለሁ። ሳይ ደህና ሰው ትመስለኛለህ። ከእኛ የምትፈልገው ነገር እንዳለ አስረዳን። እኔም ማርሰሉስ ይባላለሁ። በቄሳር ሰራዊት ውስጥ በመኮንንነት አገለግላለሁ። ሽማግሌውም እጁን እያጨበጨበ ወየው ጠፋን የሚል ተስፋ የመቁረጥ ድምፅ አሰማ። አጠገቡ የቆሙትን በፍርሃት ማርሰሉስን ትክ ብለው ይመለከቱት ጀመር። ሴዚሊያም እያለቀሰች ምን ነው ፖሊዮ አሳልፈ ትሰጠናል አለችው። የክርስቲያን ምስጢር። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። አምላክ በሥጋ ተገለጠ። ወጣቱ መኮንን ስሙ በሰዎች ዘንድ የፈጠረውን ድንጋጤ በማየቱ እጅግ ተደነቀ። ለምን በፍርሃት ትንቀጠቀጣላችሁ? ይህ ሁሉ ድንጋጤ በእኔ ምክንያት ነው። አኖሪዮስም ከድንጋጤው ፋታ ሳያገኝ እንዲህ አለ፣ ምንም እንኳን ወደዚህ ስፍራ እንድንሰደድ ብንገደድም ከከተማይቱ ጋር የዘወትር ግንኙነት አለን። እኛን ፈልጎ ለመያዝና ለማሳደድ ብርቱ የሆነ ጥረት ማድረግ እንደተጀመረ ሰምተናል። ይህንንም ተግባር እንዲፈጽም የተሾመው ማርሰሉስ የተባለው የቄሳር መኮንን መሆኑን ተረድተናል። የጠላቶቻችን አውራ የሆንከው ይሄው በመካከላችን ትገኛለህ። ታዲያ ፍርሃትና ድንጋጤ ይብዛብን። እንዲያው ለመሆኑ ልታጠፋን እዚህ ድረስ ለምን መጣ? ማርሰሉስም
ምንም እንኳን የጠላቶቻችሁ አውራ ቢሆንም እኔን ለመፍራት ምንም ምክንያት የላችሁም ሲል ተናገረ። አሁን ያለሁት ከስልጣናችሁ ስር ነው። እዚህ ልታስቀሩኝ ብትሹ የማመልጥበት መንገድ የለኝም። ልታገሉኝም ብትፈልጉ እንዴት አድርገህ ነፍሴን ማዳን እችላለሁ? እንደምታዩኝ በመካከላችሁ መውጫና መግቢያ የሌለው ሆኛለሁ። አሁን ያለሁበት ሁኔታ ብቻ እኔን መፍራት የሌለባችሁ መሆኑን ሊያረጋግጥላችሁ ይችላል። ሐኖሪዎስም ረጋ ባለ አኳያን እንዲህ አለ። እርግጥ ነው አሁን ያልከው ሁሉ እውነት ነው። እኛ ካልረዳንህ በቀር ወደ መጣበት ስፍራ መመለስ አትችልም። እንግዲያውስ የምነግራችሁን ነገር አድምጡኝ። እንደምታዩኝ የሮም ወታደር ነኝ። ትውልዴም በስፓኛ ሀገር ነው። አስተዳደጌ በስርዓትና በግብረ ገብነት የታነጸ በመሆኑ ከሕፃንነቴ ጀምሮ አማልክትን መፍራትና የሚፈለግብኝን ግዴታ መፈጸም ተምሬያለሁ። ብዙ ሀገሮችን ተዘዋውሬ አይቻለሁ። እስከ ዛሬ አብዛኛውን ጊዜን ያሳለፍኩት በወታደርነት አገልግሎት ላይ ነው። ዳሩ ግን እስከ ዛሬ ስኖር የሃይማኖትን ነገር ችላ ብዬ አላውቅም። ትርፍ ጊዜን የማሳልፈው የግሪክንና የሮምን ፍልስፍና በማጥናት ነው። ይህም ጥናቴ እተማመንባቸው የነበሩትን ከራሴ እንኳን የማይሻሉትን አማልክቶቻችንን እርግፍ አድርጎ ወደ መተው አድርሶኛል። ከፕላቶና ከሲሴሮ ያንድ ከፍተኛ አምላክን መኖርና ለእርሱ መታዘዝ እንዳለብኝ ተረድቻለሁ። ይህንን አምላክ በሚገባ ላውቀው የምችለው እንዴት አድርጌ ነው? እንዴትስ አድርጌ ልታዘዝለት እችላለሁ? ሕያው እንደሆንኩና ከሞት በኋላ ወደ መንፈስነት እንደሚለወጥ ሰምቻለሁ። ይህስ እንዴት አድርጎ ይፈጸማል? ከሞትኩ በኋላ የሚደርስብኝ ጭንቀት ነው ወይስ ደስታ? ከሞት በኋላ ባለው ሕይወት ደስተኛ ለመሆን እንዴት አድርጌ እችላለሁ? ፈላስፎች ከሞት በኋላ ያለውን ሕይወት ድንቅ በሆነ ታላቅ ያስረዳሉ። እንደኔ ያለ ተራ ሰው ግን ምስጢሩን ሊደርስበት አይችልም። ከልብ የሚመኘው የዚህን ሁሉ ምስጢር አጣርቼ ለማወቅ ነው። በየጊዜው የሚጠይቃቸው ካህናቶችን ምንም ነገር ሊያስረዱኝ አልቻሉም። እነርሱ ሲፈጽሙ የምታዩት ራሳቸው እንኳን የማያምኑባቸውን አሮጌ ወጎችና ስርዓቶችን ነው። የጥንቱ ሃይማኖት ሞት ሆኗል። ሰዎችም ስለ እርሱ ግድ የላቸውም። በተዘዋወርኩባቸው ሀገሮች ሁሉ የክርስቲያኖችን ወሬ ሰምቻለሁ። የምኖረው በወታደሮች ሰፈር በመሆኑ ከእነርሱ ጋር ተገናኝቶ የመነጋገር እድል እስከ ዛሬ ድረስ አላጋጠመኝም። እኔም እስከ ቅርብ ጊዜ ድረስ ሁኔታቸውን ለመረዳት ሆን ብዬ አልተነሳውም። ስለ ክርስቲያኖች የሰማሁት የግብረ ገብነት እጦት፣ ነውር የሆነ ርኩሰት፣ አጥፊ የሆነ ትምህርት ወሬ ብዙ ነው። እኔም እስከ ቅርብ ጊዜ ድረስ የሰማሁትን ወሬ ሁሉ እንደ እውነት አድርጌ እቆጥር ነበር። በቅርብ ቀን ኮሎሲየም በተባለው የስፖርት አደባባይ ውስጥ ገብቼ ነበር። እዚያ ውስጥ ሳለው ለመጀመሪያ ጊዜ ስለ ክርስቲያኖች ጥቂት መረዳት ጀመርኩ። ማከር የተባለው ፍርሃት ምን እንደሆነ የማያውቀው ተዋጊ ስህተት መስሎ የታየውን ነገር ከማድረግ ይልቅ ሕይወትን አሳልፎ መስጠትን እንደመረጠ አየው። ከዚህ ሁሉ ይልቅ አንድ በዕድሜ የገፋ ሽማግሌ የሞትን ወንዝ በደስታና በፈገግታ ሲሻገር አየው። ወጣቶች ልጃገረዶች የድል መዝሙር በመዘመር ራሳቸውን ለአውሬዎች ሲሰጡ ዓይን ምስክር ነበርኩ። ለእርሱ ለወደደን ከኃጢአታችንም በደሙ ላጠበን። የማርሰሉስ ንግግር በአድማጮቹ ዘንድ ልዩ ልዩ የሆነ ስሜትን ፈጠረ። ዓይኖቻቸው በናፍቆትና በደስታ በሩ። የማከርን ስም ባነሳ ጊዜ ሁሉም ምስጢር ባለው ፈገግታ ተጠቃቀሱ። ስለ ሽማግሌው ሞት ሲያወራ ሐኖሪዎስ ወደ ምድር አቀረቀረ። ስለ ወጣቶቹ ልጃገረዶች ሲናገር የሁሉም ዓይኖች በእንባ ረጠቡ።
በሕይወቴ ለመጀመሪያ ጊዜ ሞት ሲሸነፍ አየው። በጦር ሜዳ ላይ ማንኛውም ወታደር ከኔ ጭምር በቆራጥነት መሞት ወታደር የሆነ ሁሉ ግዴታ ነው። ዳሩ ግን ሲሞቱ ያየዋቸው ክርስቲያኖች በመሞታቸው ሲደሰቱ ነው። ከነርሱ ውስጥ አንድም ወታደር አልነበረም። ያንን አስደናቂ ቆራጥነት ካሳዩት መካከል አብዛኞቹ ወጣቶች ነበሩ። ከነርሱ ውስጥ አንድም ወታደር አልነበረም። ያንን አስደናቂ ቆራጥነት ካሳዩት መካከል አብዛኞቹ ወጣቶች ነበሩ። ከዛን ቀን ወዲህ በሐሳቤ ውስጥ ሌላ ነገር አልገባም። የወደዳችሁ ማን ነው? ከኃጢአታችሁ የሚያጥባችሁስ ማን ነው? ያን የመሰለ ከፍተኛ ድፍረትና ተስፋ በውስጣችሁ እንዲነግስ ያደረገስ ማን ነው? እንዲህ ደጋግፎ እንድትጸኑ የሚያደርጋችሁስ ምንድን ነው? ከጥቂት ጊዜ በፊትስ ትጸልዩ የነበረው ለማን ነበር? እንደምታውቁት የበታቾቼን ልኬ እንዳጠፋችሁ ተሾሜያለሁ። መጀመሪያ ግን ስለ እናንተ በሚገባ ለማወቅ ምኞቴ ነው። የታላቁን አምላክ ስም ጠርቼ ይህ የአሁኑ ጉብኝቴ ክፉ ነገር ሊያስከትልባችሁ እንደማይችል እምልላችኋለሁ። እንግዲህ የክርስትናን ምስጢር ምን እንደሆነ አስረዱኝ። አኖሪዎስም የሚከተሉትን ቃላት ለማርሰሉስ ተናገረ። አሁን የተናገርከው ሁሉ ከቅን ልብ የመነጨ እውነተኛ ቃል ነው። በንግግርህም የስለላና የጠላትነት ምኞት እንደሌለህና ከብዙ ጊዜ ጀምሮ ልብ ይመኘው የነበረውን የእውነት ነገር እንድትረዳ ወደዚህ ስፍራ የመራ መንፈስ ቅዱስ ራሱ መሆኑን ለመረዳት ችያለሁ። ወደ ክርስቶስ የሚመጣ ሁሉ ከበር እንዲመለስ አይደረግም። ስለዚህ ልትደሰት ይገባል። እዚህ ውስጥ ያየሃቸው ወንዶች ሆኑ ሴቶች ንብረታቸውን፣ ወዳጆቻቸውን፣ የነበራቸውን ክብርና ሀብት እርግፍ አድርገው ትተው ለክርስቶስ ስሉ በረሃብና በፍርሃት በጭንቀት ለመኖር የመረጡ ናቸው። ሕይወታቸውን እንኳን ከምንም አይቆጥሩትም። ማንኛውንም ነገር ለእርሱ ለወደደን መጽዋዕት አድርገዋል። ማርሰሉስ ሆይ ይህን ሁሉ ለማድረግ የሚያስችል ከፍተኛ ስልጣን ሳይኖር አይቀርም ያልከው እውነት ነው። ይህንን ሁሉ ለማድረግ ያደረሰን የጭፈና እምነት ወይም ማታለል ወይም ከነፈሰው ጋራ የመንፈስ ፍላጎት አይደለም። ይህንን ሁሉ ለማድረግ የሚገፋፋን ስለ እውነት ያለን እውቀትና ሕያው የሆነውን አምላክ ከልብ ስለምናፈቅር ነው። እድሜህን ሙሉ ትፈልገው የነበረው አንድ ብርቅ የሆነ መዝገብ ነው። ይህንንም በእያንዳንዱ ሰው ልብ ውስጥ ሊኖር የሚችለውን ከፍ ያለ ዋጋ ያለውን መዝገብ ጠቅላላው ዓለም እንኳን ሊሰጥ አይችልም። ሕይወታችን ይህን በመሰለው አሰቃቂ ስፍራ ውስጥ እንዲወሰን ቢገደድም እንኳን ደስታ ተለይቶን አያውቅም። የሞታችን ጊዜ ሲደርስ በድል አድራጊነት ወደ በጎ ዓለም እንሻገራለን። ስለ ከፍተኛው አምላክ በሚገባ ለማወቅ ፈልጋለሁ ብለሃል። ይህን ከፍተኛ የምትለው አምላክ በእኛ ሃይማኖት በክርስቶስ አማካይነት ራሱን ለሰዎች ገልጿል። እርሱ ለታላቅነቱና ለስልጣኑ ብቻ ሳይሆን ለፍቅሩና ለምህረቱ ወሰን የሌለው አምላክ ነው። ሃይማኖታችንም ወደ እርሱ እንድንጠጋ ስለሚያደርገን እርሱ ከልብ የሆነ ወዳጃችን፣ መሪያችን፣ መጽናኛችን፣ ተስፋችን፣ ፈጣሪያችን፣ ተበዣችንና ያሁን ሆነ የዘላለም አዳኛችን ነው። ስለ ዘላለም ሕይወት የማወቅ ፍላጎትህን ገልጸህልናል። ቅዱሳት መጻሕፍቶቻችን ስለዚህ ጉዳይ በሰፊው ያስረዳሉ። በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ምድራዊውንና ኑሯችንን አምላክን በማገልገል ያሳለፍን እንደሆነ የዘላለም ብጽዕና ባለቤት በመንግሥተ ሰማያት ከእርሱ ጋር አብረን እንደምንኖር ያስረዱናል። በምድራዊው ሕይወታችን አምላካችንን የምናስደስትበትን መንገድ በማስረዳት ከዚህ ሕይወት በኋላ
እንዴት አድርገን እንደምንወድሰው ያሳዩናል። ምእመናን የሆኑ ሁሉ ሞትን እንደ መቅሰፍት አይመለከቱትም። ሞት ከዚህ ዓለም ወደ ዘላለም ሕይወት የሚያሸጋግር ድልድይ መሆኑን ቅዱሳት መጻሕፍቶቻችን ያስረዱናል። በዚህ ዓለም ጭንቀት ውስጥ ከመኖር ይልቅ የወደደንና ራሱን ስለኛ የሰጠው ወዳለበት መሻገር የተሻለ ነው። ማርሰሉስም እንባውን እያፈሰሰ እንዲህ አለ። የምትለው ሁሉ ልቤን ነክቶታል። እባክህ ጨምር አስረዳኝ። እስከ ዛሬም ስናፍቀው የነበረውንና ከፍተኛውን አምላክ እንዲገልጽልኝ እለምነው የነበረው ይህንኑ ነበር። ልቤ ይመኘው የነበረው ምስጢር ሁሉ በእጅ ውስጥ መኖሩ ይሰማኛል። ሞቴም ሽረቴም የሚለየው ዛሬ በመሆኑ ነገ ዛሬ ሳትል ማንኛውንም ነገር ግልጽ አድርገህ እንድትነግረኝ እለምንሃለሁ። በእውነት ይህንን ሁሉ ነገር እውነተኛ አምላክ ለሰዎች ሁሉ መግለጹን እስከ ዛሬ ላሳውቅ እኖር ነበር ማለት ነው። ሳላውቅ እኖር ነበር ማለት ነው። ይህንን ሁሉ ቆመው ይሰሙ የነበሩ ክርስቲያኖች አይኖች የደስታ እንባ አዘሉ። አኖሪዎስም የምስጋናና የደስታ ድምፅ አሰማ። አንድ የብራና ጥቅል በጥንቃቄ አውጥቶ እንዲህ አለ። ወጣቱ መኮንን ሆይ፣ ለሰዎች ሰላምና ደስታ ልሰጥ የምችለው አምላካዊ ቃል እዚህ ውስጥ ተመዝግቦ ይገኛል። ለነፍሳችን የሚያስፈልጋት ነገር ሁሉ በዚህ ውስጥ ተጽፏል። እንደዚህ ቅዱስ የሆኑ አምላካዊ ቃላት የትም ስፍራ ሊገኝ የማይችለው ምስጢር ሁሉ ያስተምራሉ። ይህም ጽሑፍ ተመርምሮና ተጠልቆ የማያልቅ የእውነት ውቅያኖስ ነው። አኖሪዎስም መጽሐፉን ገልጦ የኢየሱስን ታሪክ ለማርሰሉስ ማስረዳት ጀመረ። በኤደን ገነት ውስጥ በተሰጠው ተስፋ መሰረት አንድ የሰይጣን ራስ የሚቀጠቅጥ መምጣቱን ለማወጅ በየጊዜው ተነስተው ስለነበሩት አያለ ነቢያት የእግዚአብሔርን ምስጢር ጠባቂ ለመሆን ስለተመረጡት እስራኤላውያን በዘመኑ ሁሉ ስለተፈጸሙት አምላካዊ ተአምራቶች በዝርዝሩ አስረዳው። ስለ ኢየሱስ ከድንግል ማርያም መወለድ፣ ስለ ሕፃንነቱ ለመጀመሪያ ጊዜ በገሃድ ስለመገለጡ፣ ስለ ታምራቶቹ፣ ስለ ትምህርቱ ከማስረጃ ጋር አነበበለት። ከዛ ቀጥሎ ክርስቶስ በሰዎች እጅ የደረሰበትን ውርደት፣ አሳልፎ መሰጠቱንና ወደ ፍርድ ሸንጎ መቅረቡን ነገረው። በመጨረሻም በመስቀል ላይ የደረሰበትን መሪር ሞት ታሪክ አነበበለት። ይህ ሁሉ ሲሆን ማርሰሉስ በተደቆሰ ልብ ታሪኩን ያዳምጥ ነበር። በሰማው ሁሉ ልቡ ተነካ፣ አይምሮም እየበራለት ሄደ። ከሰው ኃጢአት ጋር ግንኙነት የሌለው የእግዚአብሔር ቅድስና አጥፊን ያለ ቅጣት የማያልፈው ትክክለኛነቱ፣ ብዙ ነገር ለማለፍ የሚችለው ትዕግስቱ፣ ለሰዎች ሁሉ ከገቡበት አበሳ የሚወጡበትን መውጫ መንገድ ማዘጋጀቱ፣ አንድ ልጁን ቤዛ አድርጎ እስከ መስጠት ያደረሰው ግሩም የሆነ ፍቅሩ፣ በፍቅሩም ምክንያት ራሱን ለሰዎች ደህንነት መስዋዕትነት አድርጎ መስጠቱ፣ እነኚህን የመሳሰሉት ክርስቲያናዊ ምስጢራት ለማርሰሉስ እየተብራሩለት ሄዱ። አኖሪዎስ በመጨረሻ ክርስቶስ የተሰማውን አምላኬ አምላኬ ለምን ተውከኝ የሚለውን ቃል ተፈጸመ ከሚለው የድል ድምፅ ጋር ባነበበለት ጊዜ ማርሰሉስ ሰቅሰቅ ብሎ አለቀሰ። አኖሪዎስም እንባ ባቀረሩ አይኖቹ ቀና ብሎ ቢመለከት ጎበዝ መኮንን አቀርቅሮ እንባውን ሲያፈስ አየው። እየተንቀሰቀሰም በቃኝ፣ ጥቂት ጊዜ ስለ እርሱ ስለ ክርስቶስ የማስብበትን ጊዜ ስጠኝ አለ። ለእርሱ ለወደደን ከኃጢአታችንም በደሙ ላነጻን። ማርሰሉስም ፊቱን በእጆቹ ላይ ድፍት አድርጎ ለኖሪዎስም አይኖቹን ወደ ሰማይ አቅንቶ ጸለየ። ሁለቱም ብቻቸውን ነበሩ። አብረዋቸው የነበሩት ሁሉ አንድ ባንድ ወደ ስፍራቸው ተሰማርተው ነበር። የአንድ አነስተኛ ጧፍ የብርሃን ጭላንጭል ይታይ ነበር። ሁለቱም
አንዳች ቃል ሳይተነፍሱ ብዙ ጊዜ አለፈ። ማርሴሎስ ራሱን አቅንቶ ቅዱሱን ከገደሉት ሰዎች እንዳንዱ መሆኔ ተሰምቶኛል። ከዚያ ከሕይወት ቃል ጨምረህ አንብብልኝ፣ ሞት ሽረቴ የምታወቀው በእርሱ ነው አለ። አኖሪዎስም ስለ ጌታ ስቅለት፣ ስለ ቀብሩ፣ በሦስተኛው ቀን ከሞት ስለ መነሳቱ፣ በአብ ቀኝ ለመቀመጥ ወደ ሰማይ ስለ ማረጉ፣ ስለ መንፈስ ቅዱስ በምዕመናን ላይ መውረድ፣ መንፈስ ቅዱስም የምዕመናንን ልብ መቅደሱ በማድረግ ከእነርሱ ጋር ዘውትር አብሮ ስለመኖሩ፣ ለክርስቶስ ክብር ከኃጢአታቸው በንስሐ ለሚመለሱ ሁሉ ክርስቶስን በመግለጥ ስለሚፈጽመው ግሩም ስለሆነው ስራው አነበበለት። አኖሪዎስም ንባቡን በዚህ ላይ አላቆመም። የማርሴሉስ ነፍስ ሰላምን የምትቀዳጅበትን መንገድ በማብራራት ኢየሱስ ኃጢአተኞችን ወደ እኔ ኑ ሲል ያቀረበላቸውን ጥሪ እርሱን እንደ ግል መድኃኒታቸው ለሚቀበሉ ሁሉ የዘላለምን ሕይወት ተስፋ የተሰጣቸው መሆኑን አስረዳው። ስለ አዲሱ ልደት፣ ስለ አዲሱ ሕይወት፣ ስለ ክርስቶስ ዳግመኛ መምጣት ስለሰጠው ተስፋ አነበበለት። ማርሴሎስም ይህን ሁሉ ከሰማ በኋላ እንዲህ አለ። ይህ በእውነት የእግዚአብሔር ቃል ነው። ይህ በእውነት ከሰማይ የወረደ ድምፅ ነው። የሰማሁት ሁሉ ልቤን ነክቶታል። በዚህም የዘላለም እውነት መሆኑን ተረድቻለሁ። ይህን የተነበበልኝን ደህንነት የግል ገንዘቤ ለማድረግ እንዴት እችላለሁ? ዓይኖቼ ሁሉ ጠርተዋል። ራሴን ለማወቅ ችያለሁ። ከዚህ ቀደም ራሴን እንደ ጻድቅ እቆጥር ነበር። አሁን በተገለጸልኝ ብርሃን ራሴን ስመረምረው በቅዱሱ ፊት ጎስቋላ ኃጢአተኛ መሆኔን ተገንዝቤያለሁ። በትቢያ ውስጥ ከመንከባለል በቀር በቅዱሱ ፊት መቆም የማይገባኝ ኃጢአተኛ ወንጀለኛ ነኝ። እንዴት አድርጌ መዳን እችላለሁ? ክርስቶስ ኢየሱስ የመጣው የጠፋውን ልፈልግና ሊያድን ነው። እንዴት አድርጌ ልቀበለው እችላለሁ? እኛ የምናውጀው የእውነት ቃል በአፍህ በልብህም ቀርቦልሃል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናል። ማድረግ የሚገባኝ ምንም ነገር የለም። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። ማቅረብ የሚገባኝ መሥዋዕት የለም። እርሱ ስለ ኃጢአት አንድን መሥዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ስለዚህ ፈጽሞ ሊያድናቸው ይችላል። ስለ እነርሱም ልማልድ ዘውትር በሕይወት ይኖራል። ማርሴሎስም የሚገባኝ ከሆነ ቃሉን አስተምረኝ፣ ወደ እርሱም አሁኑኑ ምራኝ አለ። በዚያ አነስተኛ የብርሃን ጭላንጭል በሚታይበት በዚያ ፍጹም የሆነ ጸጥታ በነገሰበት ክፍል ውስጥ አኖሪዎስ ለጸሎት ተንበረከከ። ማርሴሎስም አጠገቡ ድፍት አለ። አኖሪዎስ ጸሎቱን በሚያደርስበት ጊዜ ማርሴሎስ ነፍሱ መንግሥተ ሰማያት ደርሳ ከጌታ ጋር ግንኙነት የምታደርግ መሆኑ ተሰማው። ከአኖሪዎስ አንደበት የሚመነጩትን ቃላት እንደ ራሱ ቃላት አድርጎ ቆጠራቸው። በአኖሪዎስ አፍ ጭንቀቱን በሚገባ ለጌታ የሚያመለክት መሆኑ ተሰማው። በመጨረሻም የእርሱ ፍላጎት እየበረታ ሄደ። እውነተኛ እምነት በልቡ ውስጥ ስር መስደድ ጀመረ። አንደበቱም ተፈታ። የልቡንም ጭንቀት ጌታ ሆይ አምናለሁ፣ አለማመኔንም እርዳ በሚሉት ቃላት ገለጠ። በሰውና በእግዚአብሔር መካከል ያለውን መካከለኛ ሰው የሆነ ክርስቶስ መሆኑን ተረዳ። ኢየሱስ በሚቀጥሉት መስመሮች የተናገራቸውን ቃላት የእምነቱ መልሕቅ አደረገ። እውነት እውነት እላችኋለሁ ቃሌን የሚሰማ
በላከኝም የሚያምን የዘላለም ሕይወት አለው፣ ወደ ፍርድ አይደርስም፣ ከሞት ወደ ሕይወት ተሻገረ እንጂ። እኔም ለበጎቼ የዘላለም ሕይወት ሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄ ማንም አይነጥቃቸውም። እዚያው የተንበረከኩበት ላይ እንዳሉ አያሌ ሰዓቶች አለፉ። ከሞት ወደ ሕይወት በምትሻገር ነፍስ ውስጥ የሚፈጸመውን ተአምር ማን ለመግለጥ ይችላል? ፀሐይዋ ከዋሻው በላይ ባለው ምድር ላይ ብርሃን ሰጪ ጮሯን ስትፈነጥቅ የማርሴሉስም ነፍስ በሰማያዊ ብርሃን ውስጥ ገብታ ትደሰት ነበር። ስናፍቀው የነበረውን ሁሉ አገኘ። የኃጢአት ሸክም ቀለለለት። በኢየሱስም ምክንያት በሚሰጠው የእግዚአብሔር ሰላም ልቡ ተሞላ። የክርስትናን ምስጢር የግል ገንዘቡ ለማድረግ ቻለ። በፍቃዱም የክርስቶስ ባሪያ መሆንን መረጠ። በክርስቶስ ወንድሞቹና እህቶቹ ከሆኑት ጋር በህብረት የሚከተሉትን ቃላት ሊዘምር ቻለ። ለእርሱ ለወደደን ከኃጢአታችንም በደሙ ላነጻን ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን።